እንደምን አላችሁ የቻናሌ ተከታዮች፣ ልብ የሚነካውና ተስፋ የማይቆርጠውን የልዑል ታሪክ ልነግራችሁ ነው። ተከታተሉኝ፣ ያስገርማችኋል። በዓለም አቀፍ ደረጃ ታላቅ ባለሀብትና ነጋዴ እንዲሁም በበጎ አድራጎት ስራዎች ይታወቃል። ልዑል አልዋሊድ ቢን ታላል በታላቅ ኢንቨስትመንትና ንብረቶችን በማብዛት በዓለም አቀፍ ደረጃ የሚታወቅ ንጉሥ ቤተሰብ ናቸው። እንዲሁም የተለያዩ ችግሮች ሲገጥሟቸው ዋጋቸውን ዝቅ ባደረጉ ኩባንያዎች ላይ ኢንቨስት በማድረግና በጋራ ተጠቃሚ በመሆን ይታወቃሉ። ከነዚህም ውስጥ በሚዲያው ዘርፍ ትዊተር ወይም ኤክስ ኤለን መስክ ኢንቨስት ከማድረጉ በፊትና አሁንም ትልቅ ድርሻ አላቸው። ሌላው ሮታና ሚዲያ ግሩፕ ሲሆን በመካከለኛው ምስራቅ ትልቁ ሚዲያ ነው። በቴሌቪዥን እንዲሁም በሬዲዮ፣ በፊልም ፕሮዳክሽን እና በሌሎች ስራዎች ይታወቃል። የዚህ ኩባንያ ባለቤት ናቸው። በአፕል ኩባንያ ውስጥ ኢንቨስት አድርገው ከስቲቭ ጆብስ ጋር ከፍተኛ ትርፍ አትርፈዋል። በሆቴል እና ቱሪዝም ዘርፍ ስንሄድ ደግሞ ከቢል ጌትስ ጋር በመሆን ፎር ሲዝን ሆቴል እና ሬስቶራንት ቅንጡ ሆቴል ድርሻ አላቸው። በፌርማውንት ሪቨርስ ሆቴል ኢንተርናሽናል ኩባንያ እንዲሁም በግለሰብ ሆቴሎች ደግሞ ለንደን የሚገኘው ስታቦይ ሆቴል፣ ፓሪስ የሚገኘው ሆቴል ጆርጅ ቪ ባለቤት ናቸው። በንግዱ ዘርፍ በተለያዩ ሀገራት ያለው ካርፋር ሱፐርማርኬት፣ በአሜሪካ የሚገኘው ቅንጡ እቃዎች መሸጫ የሆነው ሳክስ ፊፍዝ አቬኒዮ እንዲሁም በሪል ስቴት በሪያድ የሚገኘው ኪንግደም ሴንተር ኪንግደም ሆልዲንግ ኩባንያ ዋናው መስሪያ ቤት እና ታዋቂ የንግድ ማዕከል ነው። ኪንግደም ሆልዲንግ ማለት የልዑል አልዋሊድ ቢዝነሶች የሚያስተዳድር ኩባንያ ነው። እንዲሁም በሳውዲ ያሉ ኩባንያዎችን ያስተዳድራል። ልዑል አልዋሊ ቢን ታላል አልሳውድ የሳውዲ አረቢያ መስራች የሆኑት የንጉሥ አብዱልአዚዝ የልጅ ልጅ ናቸው። ልብ ወደሚነካው ታሪክ ስንመለስ ልጃቸው አልዋሊድ ቢን ካሊድ በወጣትነቱ ብዙ ተስፋ የተጣለበትና የተማረና የወደፊት የእሱ አስተዋጽኦ ሲጠበቅ ነበር። አባቱ ያጋሯችሁ ባለ ታሪክ ሲሆን እናቱ ልዕልት ሙና ቢን ሱልጣን ናቸው። የእሱ ታሪክ እንደ አውሮፓውያን አቆጣጠር በ2005 ለትምህርት ወደ ለንደን ባቀናበት ወቅት ባጋጠመው ከባድ የመኪና አደጋ ሳቢያ ኮማ ውስጥ ከገቡ በኋላ ለሁለት አስርት ዓመታት ምንም ራሳቸውን ሳያውቁ ቆይተዋል። የሕክምና ባለሙያዎች አንጎሉ ክፉኛ ስለተጎዳ የመዳን ተስፋ የለውም፣ የተተከለለት የሕክምና መሳሪያ ይነቀልና ሕይወቱ ይለፍ ቢሉም ልዑሉ አልፈቀዱም። ሃይማኖታዊ እምነታቸውና በልጃቸው ባላቸው ጥልቅ ፍቅር የተነሳ አንድም ቀን ተስፋ አልቆረጡም። ለዓመታት በአሜሪካ ኋላም በሳውዲ ባለው የቤተሰቡ ቤተ መንግስት ውስጥ ባለው ልዩ ሕክምና ሲንከባከቡት ነበር። ዘመናዊ መሳሪያና ልዩ አልጋ እንዲሁም የሙሉ ጊዜ ዶክተሮች ሲንከባከቡት ቆይተዋል። ከ6 ዓመት በፊት ልዑሉ እጃቸው ተንቀሳቅሶ ታይቶ ነበር። በዚህም አባትየው ትልቅ ተስፋ አድርገው ነበር። በሳውዲ በዊልቸር ሲሄድ ነበር፣ በእግሩ ሲሄድ ነበር የሚሉ ወሬዎች ሲናፈሱ ነበር። ነገር ግን አሉባልታ ነበር። ፈጣሪ ካልፈቀደ አይሆንምና ባሳለፍነው ሳምንት የሞት ዜናቸው ተሰምቷል። ልዑል ካሊድ ቢን ታላል የልጃቸውን ሕይወት ለመታደግ ላሳዩ ጽናት አድናቆትን አትርፏል። እኔም የዓመት ጽናታቸው ስላስገረመኝ አቅርቤላችኋለሁ። በዚሁ ስለ ሳውዲ አንዳንድ ነገሮች ስነግራችሁ ሳውዲ አረቢያ በዓለም አቀፍ ደረጃ በትምህርት ምርት ከግብፅና ከኢራን ቀጥላ 3ኛ ደረጃ ትታወቃለች። አጅዋ፣ ሰቃይ እና ኩሪ የሚባሉ ዝነኛ የትምህርት አይነቶችን ታመርታለች። ኢኮኖሚያቸው ከፍተኛ ከደረሱ የአረብ ሀገራት አንዷ ስትሆን ዋነኛ ገቢ ምንጯ ነዳጅ ነው። ከዓለም በነዳጅ ምርት 2ኛ ናት። ሳውዲ አረቢያ በመጀመሪያዎቹ ዓመታት እጅግ ድሃ ሀገር ነበረች። በኋላ ግን በ1938 በመጀመሪያው ንጉሥ አብዱልአዚዝ ኢብን ሳውድ ዘመን የነዳጅ ዘይት አግኝታለች። ይህም ሀገሪቱን ከተመሰረተች ጥቂት ዓመታት በኋላ ነው። ይህም በአሜሪካ በነዳጅ ዘይት የሚታወቁ ድርጅቶች በምርምርና ቁፋሮ ብዙ ገንዘብ ካፈሰሱ በኋላ ተገኝተዋል። በነዳጅ ዘይት የሚገኘው ገቢም ሀገሪቱን ከድህነት ለውጦ የተሻለ ሀገር እንድትሆን አድርጓል። የመጀመሪያው ንጉሥ አብዱልአዚዝ ከሞቱ በኋላ ልጃቸው አልሳውድ ዙፋኑን ተረክቦ የአባታቸውን ቦታ ይተካል ተብሎ ተስፋ ተጥሎባቸው ነበር። በዚያ ጊዜ ሀገሪቱ ብዙ ነዳጅ ዘይት የተገኘበት ጊዜ በመሆኑ ሀገሪቱን ያሳድጋሉ ተብሎ ተስፋ ተደርጎባቸው ነበር። ነገር ግን የአባታቸውን ሃይማኖታዊና የቁጠባ ሕይወት መከተል አልቻሉም። በአብዱልአዚዝ ዘመን በጦርነትና በረሃብ በመከራ የተሞላ ነበር። በልጃቸው ዘመን ግን በአንጻራዊ ምቾት ነበር። ንግስናው ከጀመረ ብዙም ሳይቆይ ንጉሥ ሳውድ የአኗኗር ዘይቤ ትልቅ የህዝብ ትችትና ስጋት መፍጠር ጀመረ። በቤተ መንግስት ግንባታ፣ በውድ መኪኖች ግዢ፣ በግል ጄቶችና በትላልቅ የቤተሰብ ወጪዎች ላይ ከልክ ያለፈ ገንዘብ ያፈሱ ነበር። አንዳንድ ዘገባዎች እንደሚሉት በግላቸው በመቶዎች የሚቆጠሩ መኪኖች እንዲሁም ለግል ደህንነት በመቶዎች የሚቆጠሩ ጠባቂዎች ነበራቸው። ከዚህም ባሻገር ንጉሱ የአልኮል ሱስ ያለባቸው የሚል ከባድ ወሬዎች ይናፈሱ ነበር። በዚህም ሁለተኛው መሪ አልሳውድ በአልኮል ወሬ፣ በገንዘብ ብክነትና በውድቀት የተሞላ ነበር። በሳውዲ አረቢያ አልኮል በእስልምና ሃይማኖት በጥብቅ የተከለከለ ሲሆን አንድ
ንጉሥ የሃይማኖት ጠባቂ ሆኖ ይህን መሰል ድርጊት ፈጸመ መባሉ እጅግ አሳፋሪና ተቀባይነት አልነበረው። ይህም ወሬ ከአኗኗራቸው ጋር ተዳምሮ የመንግስት ገንዘብ በግል ጥቅማቸው እየዋለ ነው የሚል ስጋት ፈጠረ። በሌሎች አረብ ሀገራትም ቢሆን የሳውዲ ንጉሥ እንደዚህ ያለው ወሬ ውስጥ መግባታቸው የአገሪቱን ገጽታ ጎድቶት ነበር። የንጉሥ ሳውድ ከልክ ያለፈ ወጪ የአገሪቱን ከባድ የገንዘብ ቀውስ ውስጥ ከቷት ነበር። የነዳጅ ገበያቸው እየጨመረ ቢሆንም ከወጪው አንጻር በቂ አልነበረም። የልማት ፕሮጀክቶች ተቋርጦ የመንግስት ሰራተኞች ገቢ ዘገየ። አገሪቱ ለከፍተኛ ዕዳ ተዳረገች። ይህም ሁኔታ በንጉሳዊ ቤተሰብ ከፍተኛ ብስጭት ፈጠረ። በተለይ የሞቱት ንጉሥ አብዱልአዚዝ ሁለተኛ ልጅ የሆኑት ልዑል ፈይሰል ሁኔታውን መታገስ አልቻሉ። ወንድማቸው ከስልጣን ለማስወገድ እንቅስቃሴ ጀመሩ። የሃይማኖት ሊቃውንትና ንጉሳዊ ቤተሰብ ሽማግሌዎች የንጉሥ ባህሪ እና ገንዘብ ብክነቱ ሀገሪቱን አደጋ ላይ እየጣለ መሆኑን በመስማት ፈይሰልን ደገፉ። ነገር ግን ንጉሥ ሳውድን ሙሉ በሙሉ መቆጣጠር ስላልቻሉ ወደ ቀድሞ ልማዳቸው ተመለሱ። በዚህም የንጉሥ ቤተሰብና የሃይማኖት ሊቃውንት ትዕግስታቸው አለቀ። የሃይማኖት ሊቃውንትም ንጉሱን ለመምራት ብቁ አይደሉም ብለው መግለጫ አወጡበት። በዚህም ንጉሳዊ ቤተሰቡ ይህንን መግለጫ ተቀበሉ። ንጉሥ ሳውድ ከስልጣናቸው በሰላም እንዲወርዱና በፈይሰል እንዲተኩ ወስነዋል። ንጉሥ ሳውድ ወደ ግሪክ በግዞት ተልከው በዛ አርፈዋል። የንጉሥ ሳውድ ታሪክ ስልጣንና ሀብት የሰው ልጅ እንዴት ሊፈታተኑ እንደሚችሉ የሚያሳይ ነው። በኋላ በፈይሰል መሪነት ሳውዲ የተሻለ ሁኔታ እንድትገባ አድርጓል። እንዲህ እያለች በታሪክ ውስጥ ሳውዲ አረቢያ በኢኮኖሚ ዝመና እዚህ ደርሳለች። በ2030 ሳውዲ ቪዥን በማለት በዜሮ ካርበን ልቀት ላይ የተመሰረተ ዘመናዊ ቴክኖሎጂ ከተማ ፕሮጀክትና የተሻሉ አስገራሚ ነገሮችን እንሰራለሁ ብላለች። እንዲሁም በ4 ዓመት አንድ ጊዜ የሚዘጋጀውን የፊፋ የዓለም ዋንጫ ለማዘጋጀት ለ2034 ተመርጣለች። በዚህም የዓለምን ትኩረት ለመሳብና ለገጽታ ግንባታዋን እንዲሁም የኢኮኖሚ ምንጮቿን ለማሳደግ እየሰራች ትገኛለች። ለዚህም ይረዳ ዘንድ ከዚህ በፊት የማይታወቀው የሳውዲ እግር ኳስ በአሁኑ ሰዓት በቢሊዮን ዶላር ያወጣች ክለቦቿን እያሳደገች ትገኛለች። ለዚህም ይረዳት ዘንድ የእግር ኳስ ኮከቦችን መሰብሰብ እንዳለባት የተረዳችው። በዚህም ወደ ሳውዲ ክርስቲያኖ ሮናልዶን እድሜው በገፋ ሰዓት ከፍተኛ ገንዘብ በማውጣት አስፈርሟታል። 220 ሚሊዮን ዶላር በዓመት ያገኛል። በዚህም ከስፖርተኞች በቁጥር አንደኛ አድርገውታል። እንዲሁም ለሳውዲ እግር ኳስ አምባሳደር አድርገውታል። በዚህም ቅንጡ መኖሪያ ቤት፣ የግል አውሮፕላን፣ ለግል ደህንነቱና ለቤተሰቡ ጥቅሞች አቅርበውለታል። በዚህም በክርስቲያኖ ሮናልዶ የጀመረችው ኮከቦቹን የመሰብሰብ ስራዋን አሁን ላይ በርካታ ተጫዋቾችን ወደ ሳውዲ ፕሮ ሊግ እየሰበሰበች ነው። ከእነዚህም ውስጥ ቤንዜማ፣ ሴዶ ማኔ፣ ላፖርት፣ ሚትሮቪች፣ ሩበን ኔቬስ፣ ኩሉባሊ፣ ኒጎሎ ካንቴ፣ ፋቢኒዮ፣ ማሃሬስ፣ ፈርሚኒዮ፣ ሜንዲ፣ ሙሳ ዴምቤሌ እንዲሁም ሌሎች የሚታወቁ ተጫዋቾችን ወደ ሊጓ እየሰበሰበች ነው። በዚህም ምንም የማይታወቅ የነበረው የሳውዲ ፕሮ ሊግ በዓለም አቀፍ ደረጃ የመታየት እድል ገጥሞታል። እንደ ሌሎች ሀገራት ክለቦቿ ግን አያተርፉም። የሚያወጡት ወጪና የሚያገኙት ገቢ አይገናኙም። እንደዚህ ቢሆንም ግን በመንግስት ወጪ ስለሆነ የሚሸፈነው ኪሳራው አይታያቸውም። ለገጽታ ግንባታ ነው የሚጠቀሙት።